ግን ሳወራ ካሁን በኋላ እንደ ሙስሊሞን የተባለው መሰለኝ ሼር ተደርጎልኝ ነው የመጣሁት። እኔም ላወራ ስለምፈልግ በስርዓት አውሩ። እሱ ነው አለ ባልተሳሳት ጉድ አይዲያ እኔ ነኝ። አንተ እዚህ ቲክቶክ ንጽጽር ሳትጀምር እኔ ንጽጽር ከፍቼ እስልምና ላይ በጣም የማይገቡ ነገሮችን አደርግ ነበረ፣ እናገር ነበረ እና አሁን ከዛ ተመልሼ ተቀብያለሁ። ምናልባት አንዴ እንተዋወቃለን የሆነ ታይም ላይ መጠህ አይ ቲንክ ከነ መዝሙር ያሬድ ጋር እየተነጋገርኩ እንዳለ እያለ ስለ ውግዘት እያወራው እያለ መጠ ነበረ ያስታውሳለሁ። ለማንኛውም የፈለግከውን ነገር በስነ ስርዓት ዲስከሽን ማድረግ ችግር የለውም። ጋይስ ወደ ለማድረግ ግራዶስ አንዴ ኢንፐርሰን አንተዋወቅም፣ ጓደኛ ምናምን ስላሉ የደበረ አላውቅም። ምን አይነት ምን እንደምሰራም ማውቀው ነገር የለም። እስልምና ላይ ያለህንም እውቀት አላውቅም፣ ክርስትና ላይ ያለህንም እውቀት አላውቅም። ግን ቪዲዮ ደርሶኛል። ፈቃደኛ ከሆንክ ቪዲዮ ላይም ማውራት እንችላለን። ማለት የተቀበልክበት እኔንም አታክ ያደረግባትም አለች ያነሳኸው እኔንም ኤንዌስ ብቻ ጨርሱና ከዚያ እናወራለን። ችግር የለውም። ከነማማር ጋር ጥሩ አውርተናል። አሁን ከአንተ ጋር ማውራት እንችላለን። ችግር የለውም። እኔ ላመንኩበት ለሄድኩበት ነገር አላፍርበትም። ወደ ተሻለ ነው የሄድኩት። ባይዘ ወደ ተሻለ ሄጃለሁ። መነጋገር እንችላለን። ስሜ መሐመድ ይባላል። መሐመድ ብለህ ትጠራኛለህ ማለት ነው። ስሜ ማን ነው አልኩ? መልካም መሐመድ ብለኸኛል። እንቀጥላለን። ከነማማር ጋር ተጨርሳችሁ ስሜ ነው። እሺ መሐመድ ብለህ እየጠራኸኝ ታናግረኛለህ በስነ ስርዓት። ስለዚህ ግን ሳወራ ካሁን በኋላ እንደ እስልምና ነው ማወራ። አንተም ደግሞ እኔን እንደ ክርስቲያን ነው የምታወራኝ። በጣም ደስ ይለኛል። ችግር የለውም። ጉድ አይዲያ የሚባለው ንጽጽር ይሰራ ነበር። ሙስሊም ሆነ የተባለው መሰለኝ ሼር ተደርጎልኝ ነው የመጣሁት።